ናቲ ሰቅሰቅ ብሎ አለቀሰ እና በጓደኛው ምን ሆነ ነው? ቆይ አንተ እኮ እንደዚህ ደካማ አይደለም፣ ለምንድን ነው እንደዚህ የምትሆነው? ይለዋል። ናቲም የኔ ህይወት ከሱ ጎን ሆነች፣ የኔ ህይወት እኔን ጥላ ከሱ ጋር ነው ያለችው ማለት ተገናኙ። በቃ አቃተኝ፣ አልቻልኩም፣ በቃ አሸነፈኝ። ቆይ እንዴት እንደዚህ ትሆናለህ? ይለዋል በጓደኛውም። እሱ ግን ዜማዬን ለማግኘት አቤል በጣም ብዙ ነገር እያደረገ ነበረ። ነገር ግን ደግሞ ምንም ነገር አልተሳካለትም እና በጣም ሲያለቅስ እኔ አንተ እንደዚህ ትሆን ማየት አልፈልግም። በቃ ምንድን ነው ለምን ታለቅሳለህ? ይለዋል። አሁን ተሸነፍኩኝ፣ ብዙ ነገር አደረግኩኝ። ከዚህ በላይማ ምን ላድርግ? በቃ ለአንተ ከሆነች ትመጣለች። እንዴት ነው የምትመጣው? ሁሉንም ነገር እኮ ነገራት። በቃ እስከ ዛሬ ያለውን ነገር ሁሉ ነግሯታል። ስለዚህ ምንም ማድረግ አልችልም ይላል። አይ ትመጣለች፣ እንደዚህማ ተስፋ አትቁረጥ እያለ ኖዋ ስልክ ትደውላለች። እናም ያዳ እንደጠራትና እንገናኝ እንዳላትኝ እሱም የራስሽ ጉዳይ እንደፈለግሽ አድርጊ ይላታል ናቲ። ቆይ እሺ ይኸውልሽ ኖዋ ሂጂና አግኚው፣ ግን ደግሞ እንዳትዘላብጅ ይላታል የናቲ ጓደኛ። ኖዋም ትሄዳለች፣ ያዳን ታገኘዋለች። እኔ የምልሽ ኖዋ ቆይ እኔና አንቺ በምን አይነት መልኩ ነው ፍቅረኛ ምችሆን ነው ይላታል። እንዲህ ማለት የሆነ ቦታ ተገናኘን፣ በቃ የሆነ የተዝናናን ነበር፣ በዛ ሰዓት ተመቸሽኝ ያልከኝ እኔ የምሻልኩህ። ቆይ እና አንድ ባንድ ነው እሺ ያልሽኝ? አይ እንደዛ ሳይሆን በቃ ብዙ ጊዜ ጠየከኝ፣ ከዛም በኋላ እኔ ደግሞ ተቀበልኩ ፍቅርህን ስለተመቸኝ ትለዋለች። እሺ እና አቢኒ ሲል ማን ነው አቢኒ? እሺ ናቲ የሚባለውን ታውቂያለሽ? ናቲ ማን ነው ናቲ? አላውቀውም። ናቲ እንግዲህ ማለት ያው አቢኒ ብሎ የተዋወቀው በውሸት ነው እንጂ ናቲን አላውቀውም ማለች። እናም ያዳ አሁን ላይ ሁሉን ነገር የተጠራጠረ ነው። ምክንያቱም ኖዋ ፍቅረኛው እንደሆነች ነው የሚያውቀው። ነገር ግን ደግሞ ለሴራ ነበረ። ምክንያቱም ደግሞ ለናቲ ስደውል ያ ማን ነው የምትለው ያዳ ነው ናዳ አላቅም ብቻ ብላን አለችው። ምክንያቱም ደግሞ ትክክለኛ ፍቅረኛው አይደለችም። ያዳም ግራ ተጋብቷል። ቆይ ይሄ ነገር ምን የሆነ ያለ እንዴት ነው የኔ ፍቅረኛ ልትሆን የቻለችው? እና ምንገናኝ ስትላት ለምን ምናምን ስትል እንዴ ቆይ ፍቅረኛ አይደለሽ እንዴ? ስለዚህ በፈለኩበት ሰዓት ማግኘት ይችላለሁ አይደለ? አዎ ትችላለህ፣ ግን ለምን ብዬ ነው እየተንቀጠቀጠች ነበረ። አይ በቃ እንገናኝ ይልና ከተገናኙ በኋላ ይህ ሁሉ ጥያቄ ከጠየቃት በኋላ ምንም እንኳን ስህተት ብትሰራ ማለትም ስትናገር እየተንቀጠቀጠች ነበረ። እሱም ግን አልተዋጠለትም። በቃ እሺ ችግር የለውም በቃ ብሎ ይለያያሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ዜማዬና ናቲ አሁን ላይ ማለትም ናቲ ዜማዬን በጣም ያፈቅራታል፣ ግን ደግሞ ካቢኒ ነጥሎ ሊወስድ ብዙ ነገር የሚያደርግ ነው። እንግዲህ ውሸቱን ደግሞ ለያዳ ያልሆነ ነገር እያለ እያጣላቸው ማለት ነው። ወይም ደግሞ አጣላቸው። ኖዋ ፍቅረኛህን አቢኒ ያፈቅራታል ወይም ደግሞ ለዱርዮች ከዱርዮች ጋር ያስደፍራት ነበር በማለት ከሱ ጋርም ተጣልተዋል ማለት ነው። ነገር ግን ደግሞ ያዳ ስለማያስታውስ ከዚህም በፊት በደረሰበት አደጋ ስለዚህ ጓደኛው እንደሆነና ካቢኒ ጋር ነበር ጓደኛ እንጂ ጭራሽ ናቲ ትክክለኛ ስሙንም ናቲ ነው ብሎ አልነገረውም። ሌላ ስም ነው በሌላ ስም ነው የሚያውቀው። ግን ደግሞ ምርጥ ጓደኛ ነህ ሲለውም ነበረ። እናም ዜማና እንዲሁም ደግሞ አቢኒ ሲገናኙ የታሉ ይላል። ይኸው እዛ ጋር እነዛ ናቸው እንዴ ይሄዳል። ቆይ የልትሄድ ነው ይላል። ላስቆማቸው ነው። ለምን ታስቆማቸዋለህ እንዴ? ናሽ ይላል። በጣም ይናደዳል። እንዴት ታስቆማቸዋለህ? ተዋቸው እንጂ እንደፈለጉ መሆን ይችላሉ። እንዴት እንደዚህ ይሆናል? ለምንድን ነው? አንተ ምን አገባህ? ጉዳት የደረሰብኝ እኔ ነኝ አይደለ? ስለዚህ ምንድን ነው ይህን ያክል? በቃ ሌላ ወይስ ሌላ ነገር አላት ለግልህ ይለዋል።
አይ ሌላ ነገር የለኝም። እኔ ላንተ ብዬ ነው እንጂ በጣም ስላናደደኝ ቅጣቱን ማግኘት አለበት ብዬ ስላሰብኩ ነው ይለዋል። በቃ አንተ ለእኔ ብለህ እንደሆነ አውቃለሁ፣ ግን በቃ ተዋቸው። የሆነ ሳስበው ልክ ያልሆነ ነገር ያለ ይመስለኛል። ስለዚህ ተዋቸው በቃ። ማለት ልክ ያልሆነ ነገር ስትል አልገባኝም። እሱም በራሴ መንገድ አጣርቼ ያለውን ነገር ደግሞ ምነግር ይሆናል ይለዋል ያዳም። በቃ እሺ እሺ አሁን በቃ እኔ ወደ ስራ ልሄድልና ያዳና ናቲ ይለያያሉ። ናቲም በጣም ተናዷል። በተለይ ደግሞ ዜማዬና አቢኒ አንድ ላይ ስለተገናኙ በጣም ስለተናደደ፣ ስለዚህ እነዚህን ደግሞ እንደምንም ብዬ ማለየት አለብኝ ብሎ ይላል ማለት ነው። ሆኖም ግን ቢልም ግን ያው አልተሳካለትም። አቢኒ በውሸቱም ቢሆን በጣም ብዙ ነገር እየሆነበት